ሰላም ጤና ይስጥልን የተከበራችሁ ውድ የዜና ፖርታል የዩቲዩብ ቻናላችን ቤተሰቦች ዛሬም ሀገሪቱን እያናወጡ ያሉና በመንግስት በኩል የተፈጠሩ አዳዲስ ከባድ ቀውሶችን የሚያጋልጡና እጅግ አስደንጋጭ መረጃዎችን ይዘንላችሁ ቀርበናል። በሌላ በኩል የፖለቲካው ትኩሳት ጣሪያ የነካ ሲሆን ያለበትን ሁኔታ መጪውን ጊዜ ከባድ ጥያቄ ውስጥ ከቶታል። ቀጥታ ወደ አርዕስተ ዜናዎቹ እናልፋለን። አማራን ከአዲስ አበባ የማገዱ ያገዛዙ ሴራና በጎሃ ጽዮን የተፈጸመው አስደንጋጭ ጥቃት፣ በወልዲያ የተቀጣጠለው አውዳሚ ውጊያና የሚኒሊክ ጦር የወሰደው አስፈሪ እርምጃ። ሀገሪቱ ወደ ገደል አፋፍ ላይ ናት። የምርጫ ቦርድና የፖለቲካ ፓርቲዎች ያልተጠበቀ ማስጠንቀቂያ። አሜሪካና ኢራን በኒውክለር ጉዳይ ጦር ተማዘዙ። የዶናልድ ትራምፕ አስተዳደር ጠንካራ ማስጠንቀቂያ። አሜሪካ ጦሯን በሩሲያ ድንበር አሰፈረች። የፑቲን አስተዳደርም አዲስ አስፈሪ ዛቻ ተናግሯል። ወዳጆች አሁን ቀጥታ ወደ ዝርዝር መረጃዎቹ እንገባለን። ቪዲዮን ላይክ በማድረግ አብራችሁ እንድትቆዩ በክብር ጋብዝን። አማራን ከአዲስ አበባ የማገዱ ሴራና በጎሃ ጽዮን የተፈጸመው አስደንጋጭ ጥቃት። የአገዛዙን ስምሪት የወሰዱ ቡድኖች የአማራ ሕዝብ ወደ መዲናዋ አዲስ አበባ እንዳይገባ ያደረጉት ያለው አስነዋሪ እገታ ለማስቆም ታጣቂ ኃይሎች እርምጃ መውሰድ መጀመራቸው ሰምተዋል። የዜጎችን በነጻነት የመንቀሳቀስ መብት መንግስት ማስከበር ሲገባው እገዳው የመንግስት መዋቅርን በተላበሰ መልኩ ሲፈጸም መቆየቱ ክፉኛ ቁጣን አስነስቷል። በተለይም ግንቦት 20 ቀን 2018 ዓ.ም ሌሊት 10 ሰዓት ተኩል ገደማ ሲጓዝ የነበረ ከአማራ ክልል ወደ አዲስ አበባ ሲሄድ የነበረ ታታ የተሰኘ የህዝብ ማመላለሻ አውቶቡስ በኦሮሚያ ክልል ሰሜን ሸዋ ዞን አበሌ ጎሃ ጽዮን ተብሎ በሚጠራው አካባቢ 6 ኪሎ ሜትር ርቀት ላይ ሲደርስ በአገዛዙ ባሰማራቸው ታጣቂ ኃይሎች አስደንጋጭ ጥቃት ከፍተውበታል። በዚህ አሰቃቂ ድርጊት በአውቶቡስ ውስጥ የነበሩ ተሳፋሪዎች በሙሉ ህይወታቸውን ለማትረፍ ተራግፈው ወደ ጫካ የገቡ ሲሆን እስካሁን ባለው መረጃ 6 ንጹሃን ዜጎች መገደላቸው ተረጋግጧል። በቦታው የነበሩ እማኞች ከተኩሱ ያመለጡ ተሳፋሪዎችም እንደሚሉት ታጣቂዎቹ ተሳፋሪዎችን በማስገደድ ወደ ጫካ ሲወስዷቸው መሮጥ ያልቻሉትን ደግሞ ሰለባ እንዳደረጓቸው ተናግረዋል። ይህ ድርጊት መንግስታዊ መዋቅርን ተገን ባደረገ ኃይሎች የተፈጸመ መሆኑ ነዋሪዎችን የሚያጠራጥሩ ሲሆን አካባቢውን አሊዶሮ እየተባለ የሚጠራው ግለሰብ እንደሚቆጣጠረውና በከተማዋ መዋቅር ውስጥ የሚሰሩ አካላትም እዚሁ ድንገተኛ የሀብት ማካበድ ተባባሪዎች መሆናቸውን አጋልጠዋል። ህዝቡም በጥቃቱ ወቅት እነዚህ ታጣቂዎች የመጡት ከጫካ ነው ወይስ የከተማ አስተዳደር አካል ናቸው የሚል ጥርጣሬ ጥያቄን እያስነሳባቸው ይገኛል። ትርክት ላይ የተመሰረተው የከፋፋይ ፖለቲካ ግብግብ ንጹሃንን ያለምንም ቅድመ ሁኔታ ለእንግልትና ለመራር መከራ ዳርጓቸዋል። በሌላ ዘገባችን በወልዲያ የተቀጣጠለ ያለው አውዳሚ ውጊያና የሚኒሊክ ጦር የወሰደው አስፈሪ እርምጃ። በአማራ ክልል መንግስት ሰላም ማስከበር ተስኖት አገሪቷ ወደ ጦርነት ቀጠና እየገባችበት ባለችበት በዚህ ወቅት የአፋርን ሚሊሻ ሽፋን ያደረገው የአገዛዙ ጦር በሚኒሊክ እዝ ላይ ከባድ ጥቃት ቢከፍትም የገጠመው ሽንፈት ግን እጅግ አሳፋሪ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ ወሎ ቤተ አማራ ሚኒሊክ እዝ እንዳስታወቀው 303ኛው ግዙፉ አሳመናው ኮር በሁለት ማለትም በትግራይ ግንባር የፍራንክፈርት የቴዎሎጂካል ሶሳይቲ አቡነ ዮሴፍ ግንባር በመግባት የአገዛዙን ጦር አይቀሬ እርምጃ ወስዶበታል። እንጃፋት ድልገንና አቡነ ዮሴፍ ሰፍሮ በነበረው የብልጽግና ጦር ላይ እንደ በረዶ በወረደበት ጥቃት ከፍተኛ ኪሳራ አስተናግደዋል። ግንቦት 20 ቀን 2018 ዓ.ም ከንጋቱ 1 ሰዓት ጀምሮ ለሙሉ ቀን እስከ ምሽቱ 5 ሰዓት ድረስ በተካሄደ ውጊያ በአሳምነው ጽጌ ኮር ስር ያሉ ኃይሎች ሜካናይዝድ በሆነ መልኩ በመድፍ በ107 እና በ123 ሞርተር በ120 እና በ82 ሞርተር ታግዘው ተዋግተዋል። በዚህ አስፈሪ ማጥቃት 6 የመንግስት ጦር ምሽጎች ሙሉ በሙሉ ሲደርማመሱ የጠላት ክፍል 70 የተባለው ሰራዊትና መዶ ነጋሪ የተሰኘው አኩሪ ዲቪዥን ሙሉ በሙሉ ተደምስሷል። በዚህ አውደ ውጊያ 14ኛ፣ 16ኛ፣ 19ኛ፣ 21ኛና 30ኛ የአሳምነው ጽጌ ክፍለ ጦሮች በሙሉ ተሳትፈዋል። ፋኖ እየወሰደ ያለው እርምጃ መንግስትን ክፉኛ ያዋረደ ሲሆን በውጊያው 2 ዲሽቃ፣ 3 ብሬን፣ 3500 የብሬን ጥይት፣ 1 ስናይፐር፣ 118 የስናይፐር ጥይት፣ 118 የክላሽ ጥይትና 5400 እንዲሁም የክላሽ ጥይት፣ 3 የመገናኛ ሬዲዮ ጨምሮ 160 የዲሽቃ ጥይት፣ 26 የእጅ ቦምብ እንዲሁም 74 የደረትና የወገብ ትጥቆች በፋኖች ገብተዋል። በሰውም ኃይል በኩል 46 የአገዛዙ ወታደሮች ሲማረኩ 239 ደግሞ ተደምስሰዋል። ከተደመሰሱት ውስጥ 3ቱ ከፍተኛ የአገዛዙ ጦር አመራሮች መሆናቸው ታውቋል። በተጨማሪም በትግራይ ግንባር በተመሳሳይ ሁኔታ ሊከፈት የነበረው
የነበረውን ጥቃት ታጣቂዎች ያከሸፉት ሲሆን በመካነ ሰላም ሶዬ አካባቢ ሲንቀሳቀስ በነበረው ጦር ላይ እርምጃም ተወስዷል። አጠቃላይ በነበረው ውጊያ የብልጽግና ጦር አከርካሪው የተሰበረ ሲሆን 236 ወታደሮችና 3 አመራሮች የተደመሰሱ መሆናቸውን ቃል አቀባዩ አስታውቀዋል። ይህ የሚያሳየው የመንግስት ጦር ያለበትን ከፍተኛ የሞራልና የተግባር ውድቀት ነው። ወደ ሌላ ዘገባችን ስናልፍ ሀገሪቱ ገደል አፋፍ ላይ ናት። የምርጫ ቦርድና የፖለቲካ ፓርቲዎቹ ያልተጠበቀ ማስጠንቀቂያ። የኢትዮጵያ ብሔራዊ ምርጫ ቦርድና የፖለቲካ ፓርቲዎች መንግስት ሀገሪቷን ከገባችበት የጸጥታ ቀውስ ማውጣት ባለመቻሉ ሀገሪቱ ዛሬ ካለችበት አሳሳቢ ሁኔታ አንጻር ማክሰኞ ምርጫ ማካሄድ እጅግ ወደ ከፋና የባሰ አደጋ ውስጥ ይከታል ሲሉ አስጠንቅቀዋል። በሂደቱ አሳታፊነትና ነጻነት ያጡት ያለፉት 6 ምርጫዎች ሀገሪቱን ወደ ተሻለ ዲሞክራሲ ማሸጋገር ቀርቶ ወደ ለየለት አዘቅት ውስጥ ነው የከተቷት ብለው ተናግረዋል። ጋራ ምክር ቤቱ የ7ኛውን ሀገራዊ ምርጫ አስመልክቶ በሰጠው መግለጫ ጋዜጠኛና የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም እንደተናገሩት ይህ ምርጫ ችግሩን ከማባባስ ውጪ የሚያመጣው አንዳችም ሀገራዊ ፋይዳ የለም ብለዋል። አሁን ባለው የጸጥታ መደፍረስ ምክንያት በበርካታ የሀገሪቱ አካባቢዎች ምንም አይነት እንቅስቃሴ ማድረግ እንደማይቻል እንዲሁም ብዛት ያላቸው ዜጎችና አካባቢዎች ከፖለቲካ ውክልና ውጪ እንደሚሆኑም ገልጸዋል። አቶ ያሬድ አክለውም በ2007 ዓ.ም የተካሄደው ምርጫ ኢህአዴግ 100% አሸነፈ ማለቱ ሀገሪቱን ወደ ተከታታይ የአስቸኳይ ጊዜ አዋጅና ወደ ድንገተኛ ብጥብጥ እንዳስገባት አስታውሰው አሁንም መንግስት የፖለቲካ ምህዳሩን ዘግቶ ለማካሄድ የሚያስበው ምርጫ ኢትዮጵያን ወደ መበታተንና ሙሉ በሙሉ ወደ መፈራረስ ሊያመራት ይችላል የሚል ጠንካራ ስጋታቸውን አስቀምጠዋል። የሰላማዊና የህዝባዊ እምቢተኝነት ትግል በማድረግ አገዛዙን አስገድደን የሽግግር መንግስት እንዲቋቋም ማድረግ አሊያም ህልውናችንን ከጥፋት መታደግ ከፊታችን ያለው ብቸኛው መፍትሄ ነው ሲሉ መንግስት ሀገሪቱን ለማስተዳደር ሙሉ በሙሉ አቅም እንዳጣ ገልጸዋል። በሌላ ዘገባችን በዓለም አቀፍ መድረክ አሜሪካና ኢራን በኒውክሌር ስምምነት ላይ ከመድረሳቸው በፊት በርካታ የማያግባቧቸው ጉዳዮችን መፍታት እንዳለባቸው የዶናልድ ትራምፕ ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ስምምነት ለመፈጸም ጥረት እያደረጉ ቢሆንም ሀገሪቱ ከስምምነት ከደረሱ በ60 ቀናት ውስጥ ስምምነቱ ተግባራዊ እንደሚሆን ይገደዳሉ። ጄዲ ቫንስ ለቢቢሲ እንደገለጹት ኢራን የዩራኒየም የማበልጸግ ፕሮግራሙን እንድታቆም በጥብቅ አስጠንቅቀዋታል። የዋሽንግተን ባለስልጣናት ይህ ጉዳይን ተከትሎ ቢቢሲ ማብራሪያ የሰጡ ሲሆን የኢራን ታስኒም የዜና ወኪል ደግሞ ስምምነቱ እስካሁን እንዳልተቋጨ እንዲሁም እንዳልተረጋገጠ አሳውቀዋል። ጄዲ ቫንስ አክለውም የዩራኒየም ማበልጸግ ጉዳይን ጨምሮ ሌሎች ድርጅቶች እያደረጉት ያለውን እንቅስቃሴ በአጽንኦት ጠቅሰዋል። በሌላ በኩል ኦማን በሆርሙዝ ባህረ ሰላጤ ላይ የሚጣል ቀረጥን በቀጥታም ሆነ በተዘዋዋሪ ለማመቻቸት ጥረት እያደረገች ሲሆን አሜሪካ ማናቸውንም አካል በዚህ ጣልቃ እንዳይገባ አስጠንቅቃለች። የግምጃ ቤት ኃላፊው ስኮት ቤሰንት በበኩላቸው የሆርሙዝ ባህረ ሰላጤ የንግድ ስምሪትን ለመጫን የሚደረግ ማንኛውንም ጥረት አሜሪካ አትታገስም ብለዋል። በመጨረሻም ዘገባችን አሜሪካ ጦሯን በሩሲያ ድንበር አሰፈረች። የፑቲን አስተዳደር አስፈሪ ዛቻም ማስተጋባ። አሜሪካ 5000 ተጨማሪ ወታደሮቿን ወደ ሩሲያ ድንበር አቅራቢያ ወደ ሆነችው ፖላንድ እንድትልክ ውሳኔ ማሳለፏን ተከትሎ ሩሲያ ጠንካራ ማስጠንቀቂያ ሰጥታለች። የሩሲያ የውጭ ጉዳይ ሚኒስትር ማሪያ ዛካሮቫ እንደገለጹት ይህ የአሜሪካ እርምጃ በአውሮፓ እየታየ ያለው ውጥረት በእጅጉ የሚያባብስ ሲሆን ሩሲያ ወታደራዊና ቴክኒካዊ እርምጃዎችን በመውሰድ አጸፋዊ ምላሽ እንደምትሰዝተዋል። ኔቶ አገሪቱን ወደ ራስን የማጥፋት ግጭት እየገፋፋት ነው ሲሉም ከሰዋል። በአሁኑ ጊዜ ወደ 10,000 የሚጠጉ የአሜሪካ ወታደሮች በፖላንድ የሚገኙ ሲሆን በአጠቃላይ በመላው አውሮፓ 80,000 የአሜሪካ ወታደሮች ተሰማርተው ይገኛሉ። ፖላንድ በባልቲክ ባህር ላይ ከሚገኘው ካሊንግራንድ ግዛት በቀጥታ ድንበር የምትጋራ ሀገር በመሆኗ ውጥረቱ ዓለምን ስጋት ላይ ጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ 5,000 ወታደሮችን ወደ ፖላንድ ለማሰማራት ቃል የገቡ ሲሆን ከዚህ ቀደም ጀርመን 5000 ወታደሮችን ለማውጣት ማቀዳቸው ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያ ራሷን ለመከላከል ስትል በማንኛውም ጊዜ የኔቶ አባልነትን ኢላማ ከማድረግ ወደ ኋላ እንደማትል ጠንካራ ማስጠንቀቂያ አስተላልፈዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ አብይት መረጃዎች እነዚህን ይመስሉ ነበር። ሀገራችን ኢትዮጵያ ካለችበት አሳሳቢ የፖለቲካና የጸጥታ ቀውስ ፈጥና እንድትወጣና ሰላም እንዲሰፍን ምኞታችን ነው። መረጃዎቹን ሼር በማድረግ ለሌሎችም እንዲደርስ ያድርጉ። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩን።